ሰላም እንዴት ናችሁ? ዛሬ ደግሞ ማሳያችሁ በቤታችሁ ቀለል ያለ የበርገር አሰራር ነው። በርገሩን የምንሰራው ደግሞ በአትክልቶች ነው። በጾምም በፍስግም በፈለጋችሁት ጊዜ መስራት ትችላላችሁ። ወደ ምንጠቀማቸው ግብአቶች በምንሄድበት ሰዓት እኔ የተጠቀምኳቸው ግብአቶች ፉርኖ ዱቄት፣ ሽንኩርት፣ ቃሪያ፣ ድንች፣ ካሮት እንዲሁም እንቁላል ተጠቅሜያለሁ። በመጀመሪያ ድንቹን እንልጠውና እንጥደዋለን። ድንቻችን ሙክክ እስኪል ድረስ ቢበስልልን የተሻለ ይሆናል። ምክንያቱም ስለምንዳምጠው አያስቸግረንም። በጎርጓዳ እቃ ላይ እናደርገውና ለማቀላቀል በሚመቻን ሰፋ ባለ እቃ ድንቹን እናደርገዋለን። ከዛ በመቀጠል ካሮት እንጨምርበታለን። ካሮቱን ከጨመርን በኋላ ሽንኩርት፣ ነጭ ሽንኩርት፣ ቃሪያውን አንድ ላይ እንጨምረዋለን። እሱን ከጨመርን በኋላ ምናደርገው እኔ የተጠቀምኩት 2 የሾርባ ማንኪያ ፉርኖ ዱቄት ነው። 2 የሾርባ ማንኪያ ፉርኖ ዱቄቱ ድንቹን እንዲያያዝልን ያደርገዋል። ከዛ በመቀጠል ጨው እናደርጋለን። ጨው ካደረግን በኋላ አዝሙሪኖና ኮረሪማ እንጨምርበታለን ማለት ነው። ከዛ አንድ ላይ እናዋህደዋለን። ድንቹ በደንብ ላም ብሎ እንደ በርገር እንዲያያዝልን በእጃችን በደንብ እያገላበጥን እናሸዋለን። ከዛ በኋላ በእጃችን የበርገሩን ቅርጽ ወይም ደግሞ መሀል ክቡን እንዲያመጣልን እጃችን ላይ ትንሽ ዘይት አድርገን በደንብ አድርገን ክብ እንዲሰራልን እናደርገውና እዛ መጥበሻችን ላይ ትንሽ ዘይት እናደርግና እንጠብሰዋለን ማለት ነው።